የተከበራችሁ የአይስፖርት ሪቪው ተከታታዮች እንደምን ቆያችሁ? ለተሰኞ 18/09/2017 የዕለቱ ዜና ስፖርት ይዘን ቀርበናል። እንድትከታተሉ በክብር ጋብዘናል። የ24/25 የእንግሊዝ ፕሪሚየር ሊግ ተጠናቀቀ። ቻምፒዮኑ ሊቨርፑል በደጋፊዎቹ ፊት ዋንጫውን ተቀብለዋል። በጉጉት ሲጠበቅ የነበረው ለቻምፒየንስ ሊግ አላፊ ክለቦች ማንቸስተር ሲቲ፣ ቼልሲ እና ኒውካስትል በቅደም ተከተል ማለፋቸውን አረጋግጠዋል። ቼልሲ እና ሲቲ በራሳቸው ጥረት ሶስተኛ እና አራተኛ ሆኖ እንዲያጠናቅቁ አስችሏቸዋል። በአንጻሩ ኒውካስትል በኤቨርተን ቢሸነፍም አስቶን ቪላ በማንቸስተር ዩናይትድ በመሸነፉ ተሸንፈው ቢሆን አምስተኛ ሆኖ ወደ ቻምፒየንስ ሊግ አልፈዋል። ማንቸስተር ዩናይትድ ሲሸነፍ ከርሞ አስቶን ቪላ ላይ ደርሶ ለአስቶን ቪላ ጎትቶ ከቻምፒየንስ ሊግ ጥለዋል። አስቶን ቪላ ለቻምፒየንስ ሊግ አቻ ውጤት ብቻ ይበቃው ነበር። አስቶን ቪላ የዩሮፓ ሊግ ተሳትፎ ሲወስድ ኖቲንግሃም ፎረስት የኢሮፓ ኮንፈረንስ ሊግ ተሳትፎውን አረጋግጧል። ማንቸስተር ዩናይትድ እና ቶተንሃም ተጋጣሚዎቻቸውን አሸንፈዋል። በሊጉ ደረጃ የሚያመጣላቸው ለውጥ ባይኖርም ሳውዝሃምፕተን፣ ሌስተር እና ኢፕስዊች ወደ ቻምፒየንሺፕ ተሸኝተዋል። በአንጻሩ ሊድስ ዩናይትድ፣ በርንሌይ እና ሰንደርላንድ በምትካቸው የፕሪሚየር ሊግ ቦታ ይሸፍናሉ። ቻምፒዮኑ ሊቨርፑል ከክሪስታል ፓላስ የተጫወተ ሲሆን አቻ በሆነ ውጤት ተጠናቀዋል። ዋንጫውንም በደማቅ ሁኔታ በደጋፊዎቹ ፊት ተቀብለዋል። ሊቨርፑል በሲዝኑ መጨረሻ ተደጋጋሚ ሽንፈቶች አስተናግደዋል። ቢሆንም ግን አስቀድሞ በአጀማመሩ እስከ ማለቂያው አካባቢ ባሳየው ጥሩ አቋም በተሰበሰበ ነጥብ 20ኛ የሊጉ ዋንጫ ቻምፒዮን ከመሆን አላገደውም። በሊጉ መዝጊያ በደጋፊዎቹ ፊት አንፊልድ ሮድ ደምቆ አምሽተዋል። ሊቨርፑል ልክ የዛሬ 20 ዓመት በኢስታንቡል ኤሲ ሚላን አሸንፎ ቻምፒየንስ ሊግ ዋንጫ ካነሳበት ቀን መገጣጠሙ ብዙዎች አስገርመዋል። መሐመድ ሳላህ የዓመቱ ወርቅ ጫማና ምርጥ ተጫዋች ሽልማቱ ተቀብለዋል። በግብ ጠባቂ በኩል የአርሴናል ዴቪድ ራያ የወርቅ ጓንት ሽልማቱ አጥልቋል። ግራቨንበርች ከወጣት ተጫዋቾች መካከል ምርጥ ተብለዋል። ሌሎች የስፔን ላሊጋ እና የጣሊያን ሰሪአ ጨዋታዎች ሲዝኑ ማጠናቀቃቸውን አብስረዋል። ከጣሊያን ሰሪአ ኢንተር ሚላን፣ አትላንታ፣ ጁቬንቱስ ቻምፒዮኑ ናፖሊ ተከትለው የቻምፒየንስ ሊግ ተሳትፏቸውን አረጋግጠዋል። ስፔን ላሊጋ ባርሴሎና እና ማድሪድ ተከትለው አትሌቲኮ ማድሪድ፣ ሪያል ቤቲስ እና ቪያሪያል የቻምፒየንስ ሊግ ተሳታፊ ክለቦች መሆናቸውን አረጋግጠዋል። ለዕለቱ የነበረን የስፖርት ዜና ይህን ይመስል ነበር። ስለተከታተላችሁን እናመሰግናለን።